ጉድ የፈወሰች እቅፍ መድኃኔዓለም ቤተክርስቲያን በር ላይ ቆሞ ሁልጊዜ በተመሳሳይ ቃል ድምፁን ከፍ አድርጎ የሚናገር አንድ ቀልቤን የሚስበው ምስኪን እብድ አለ። ብዙ ጊዜ ይበልጥ ትኩረቴን የሚስበው አንድ ነገር ነበር። የለበሰው ልብስ እንደዛ አድፎ ተቦጫጭቆ አንገቱ ላይ የሚያደርጋት ነጭ ሻርፕ ግን ሁልጊዜ ጽድት ያለች፣ ሁልጊዜ አዲስ ናት። ይገርመኛል። ሻርፕዋንም በአንገቱ ላይ አሳልፎ በግራ ትከሻው በኩል ረዘም አድርጎ ይለቃትና በቀኝ እጁ ጥብቅ አድርጎ ይዛታል ሁልጊዜም። እናም ከቤተክርስቲያኑ የውጭ በር ላይ ቆሞ እንዲህ ሲል ሰማዋለሁ። እግዚኦ ጭካኔያቸው፣ እግዚኦ ጭካኔያቸው ይልና ሁለት እጆቹን ዘርግቶ ከአንገቱ ወደ ሰማይ ቀና ብሎ ከበፊቱ በይበልጥ ድምፁን ከፍ አድርጎ እግዚኦ ዝምታህ፣ እግዚኦ ዝምታህ፣ አንተም ዝም አልክ፣ አንተም ዝም አልክ ይላል። ሁኔታው የሆነ መልስ የሚጠብቅ አይነት ነው። ወዲያው ሰውነቱ ኩምሽሽ ብሎ አቀርቅሮ ዝም ይላል። አቀርቅሮ ዝም ሲል ከላይ ካለው መልስ አልቶ መሬት መፍትሄ እንድትሰጠው በቆሰለ ልብ የሚማጸን ይመስለኛል። ሁኔታውን ሳይ ምን ቢገጥመው ነው እንደዚህ ሲኦል እንደተወረወረች ነብስ የሚንዘፈዘፈው እላለሁ። ምክንያቱን ለማወቅ አጥብቄ ብሻም ደፍሬ መጠየቅ አልፈለኩም። ምክንያቱም ፈሪ ነኝ። መፍትሄም አልሰጠውም። ብሶ ስለ ማርያም የሚል የኔ ቢጤ ድምፅ መስማት አልወድም። መሸሽ በሚሉት ድንቅ ወታደር ነው የውስጤን ሰላም የማስጠብቃት። አንድ እሑድ ከታናሽ እህቴ ሰብለ ጋር ለማስቀደስ በጠዋት ቤተክርስቲያን ሄድን። ሰብለ ቤተ መቅደስ ውስጥ እንድገባ ፈልጋ የነበረች ቢሆንም በኔ ከልካይነት ከአጥር ውጭ ቆመን እያስቀደስን ሳለ ያ ምስኪን እብድ ከወትሮ በተለየ ምርር ባለ ድምፅ ለምን ዝምታ በረታ? ለምን ዝምታ በረታ? እንዴትስ አስችሎ ዝም አልክ? ጨቅላ እጆቿን ሲጠመዝዟት ማሩኝ ብላ ስትማጸናቸው እንዴት ዝም አልክ? አውቃለሁ ስምህን ትጠራለች፣ አውቃለሁ የጭንቀቷ ሰዓት ትማጸናለች እና እንዴት አስችሎ ዝም አልክ? ንገረኝ፣ እንዴት አስችሎ ዝም አልክ? እያለ ደረቱን እየደቃ ምርር ብሎ ያለቅሳል። ቀስ በቀስ እየደከመው ድምፁ እየሰለለ ነበር። ሆኖም ግን የፈጣሪውን ዝምታ በጩኸት ይሰብረው ይመስል ይታገላል። የራሔልን ጩኸት የሰማ አምላክ እንዲሰማው በልቤ ተማጸንኩት። የኔን የበኩኑን የኃጢአተኛውን ልብ ያራራ የልቅሶ ድምፅ ምሕረተ ብዙ የሆነውን የፈጣሪ ልብማ እንዴት ያራራው። ምሬትና ሐዘኑ ተደራርበውበት ልብ ላይ የማይከስም ፍሙ ነው እየፈጁት ነው። አካል ቢቆስል ሐኪም አለው። ልብ ሲሰባበር ተስፋ መናኝ ሆኖ ገዳም ሲገባ ፈጣሪም ስቃያችን ጋር እንድንቆይ ከተውን ከማን ዘንድ ነው ረፍት የሚገኘው? ታናሽ እህቴ ልብሴን አጥብቃ ይዛ እላይ ላይ ተለጠፈች። ምን ሆነው አለችኝ። ጎንበስ ብዬ አየኋት። አይኖቿን ባዝለዋል። ቀና ብዬ ዙሬ ስመለከተው ተንበርክኮ ሻርፑን አፍ ውስጥ ጠቅጥቆ እያለቀሰ ነው። አንዳንድ መምቆ ወደ ውስጥም ወደ ውጭም ቢጮህ አይወጣ። ከመም ተፈውሰሃል፣ እንባ ታብሷል፣ አይዞህ ብለውና ቃሌ ተቀባይነት አግኝቶ ቢፈወስ አጥብቄ ተመኘው። ዛሬ ደግሞ ጭራሽ ብሶበታል አለች። ድምፅ ወደ ሰማሁበት ዘወር ስል ከጎናችን ቁማ የነበረችው አንዲት ወጣት ሴት ነበረች። ፊቷ ላይ ከፍተኛ ሐዘን አለ። ምን የሚገጥመው ነው እንደዚህ የሚሆነው? አለቻት ሰብሊ ከነበረችበት የሐዘን ስሜት እንደመባነን ብላ። ምን አልሽ? አለቻት። ለካ ቃላውታ እንዳወራች አላስተዋለችም ነበር። ምን የሚገጥመው ነው እንደዚህ የሚሆነው? እህቴ ሰብሊ ነበረች። ሰብሊን ስታያት ተደናግጣ አተኩራ ስትመለከታት ቆየች። እኔም ሰብሊ ግራ ተጋባን። ሰብሊ ቀና ብላ አየችኝ። ሲገርም አለች ልጅቷ አይኗን ከሰብሊ ላይ ነቅላ ወደ ልጁ አሻግራ ዝም ብላ በስስት ታየው ጀመር። ምኑ እንደገረማትና ሰብሊ ስታያት ለምን ደርቃ እንደቀረች አልገባኝም። ዝምታዋ ከጩኸት በላይ ይጨንቃል፣ ይረብሻል። ዝምታ ውስጥ ያለች ኦኦታ ስለሆነችብን አንድ ነገር እንድትል በልቤ ተመኘው። በልቤ የተመኘውትን የሰማች ይመስል ዝምታዋን ሰብራ አብርሽ አብሮ አደጌ ጎረቤቴ ሁሉ ነገሬ ነው አለች። ግን መቀጠል አልቻለችም። እንባዋ ቀደማት። ያለችውን ለማስተዋል ሞከርኩ። ሁሉ ነገሬ ነበር አላለችም። ሁሉ ነገሬ ነው እንጂ ታሞ ጤናው ቢታወክም ነበር ላይ አላስቀመጠችውም አለ ላይ እንጂ። ምን ያህል እንደምትወደው አሰብኩት። መውደዷ በዛሽ ቃላት ውስጥ እንደማይነቀንቁት ተራራ ገዝፎ ታየኝ። ዘውር ብዬ ባስተውለው እንደዛው ተንበርክኮ እያለቀሰ ነው።
ህመምተኛ ለውጭ ሰው እንጂ ህመምተኛ የሚሆነው ለሚወደው ሰው ሁሌም ሙሉ ጤነኛ ነው። እንባዋን በነጠላዋ ጠረግ አድርጋ አብርሽ ከዛሬ 2 ዓመት በፊት እንደዚህ አልነበረም አለች። ውስጤ ከዚያ ቦታ ጥፋ እያለኝ ነው። ትቻት ብሄድ ምኞቴ ነው። የማልጠግነውን የልብ ቁስል ገልጬ ማየት አልፈለኩም። አቋርጬ ሳልሰማት ብሄድ ግን ያን ምስኪን እብድ እየተወደጅ ቆሞ አቤት ጭካኔያቸው ከሚልባቸው ሰዎች የባሰ ጭካኔ መስሎ ስለታየኝ ካለውበት አልተንቀሳቀስኩም። ቀጠለችና በጣም የሚወዳት ብሌን የምትባል ታናሽ እህት ነበረችው። ከልክ በላይ ስለሚወዳት በሄደበት ሁሉ ከስሩ እንድትጠፋ አይፈልግም ነበር። አንድ ነገር ቢጎልባት ከመኖር ትጎል ይመስል ምንም ቢሆን ከራሱ በፊት ለራሷ ነው ለሷ ነው የሚያደርገው። በሙሉ ስሟ እንኳን ሲጠራት ሰምቼው አላውቅም። እሷም በጣም ነበር የምትወደው። መሃላቸው ገብቼ እንዲሄድ እንኳን አትፈቅድልኝም ነበር። እሷ ለሱ ያላት መውደድ ቃል የማልገልጸው ነው። እሱም እንደዛው ሁልጊዜ ቆይ ሲያገባ እንዴት ልትወይ ነው ስላት አያገባትም፣ ካገባም አንቄ ነው የምገልለት ትለኝና ታቆርፋለች አለችና በእንባ ውስጥ ፈገግ ስትላየዋት በእንባ ጎርፍ ተጭኖ የሚሰገድ ትዝታ። ሰብሊ ይበልጡንም ጥብቅ አድርጋ ይዛኝ እላይ ላይ ተለጠፈች። ልጅቷ ቀጠል አደረገችና እህቱ የእናቱ አደራ ናት። እናቱ ስትሞት አደራ ሰጥተው ነው የሞተችው አለች። ይበልጡንም እንባዋ ይፈስ ጀመር። በምድር የሰጡት በሰማይ ቢገኝም ባይገኝም አደራ ተቀባይ መሆን ትልቅ ሸክም ነው። ምክንያቱም አደራ የተሰጡትን ቃል ከጎደለ ህመሙ ረፍት የሚያሳጣ እሾህ ሊና ውስጥ ይተክላል። ከሚወዱት ሰው የሚወዱትን ነገር አደራ ሲሰጥ ምንኛ ይከብዳል። የአብርሃም አደራ የእናቱ ታናሽ እህቱ ናት እና ብሌን መቀጠል አልቻለችም። በጦር ተወግቶ ዳገት እንደሚወጣ ሰው ለመቀጠል አማጠች። መንፈስ የተጨነቀ እንደምንም እየታገለች በተሰባበረ ድምጽ ለራት ደፍረዋት ህይወቷ አለፈ፣ ሞተች አለችና በእንባ በደፈረሱ አይኖቿ ተራ በተራ አይታን ወደ መሬት አቀረቀረች። እንዚሁ ጭካኔያቸው የሚለው የአብርሃም ድምጽ ጆሮዬ ላይ አቃጭለብኝ። እውነትም እግዚኦ ጭካኔያቸው አልኩ ለራሴ። ልጅቷ ቀና ብላ ወደ አብርሃም እያየች አብርሽም ይሄው ከዛ ቀን አንስቶ እንዲሆነ አጥብቆ የተደገፈው መውደድ የለቀቀው ቀን ለዚህ አበቃው፣ አጥብቆ ሰባበረው አለችም። ሞት ግን እንደ ጭካኔው ብዛት በሁለት ቃላት ብቻ ሞት ተብሎ መሰየሙ ለግብሩ ያንሰዋል። አንዲትን እምቡጥ የጽጌረዳ አበባ ተረባርበው አከሰሟት። አበባዋን ብቻ አይደለም ቀጥፈው ያረገፉት፣ ግንዱንም ከስሩ ነቅለው ጥለውታል። መለስ ብዬ አየሁት። ከበፊቱ ይበልጥኑ በአንድ ትከሻው በኩል ዝንብል ብሏል። ሰውነቴ ይተሳሰርብኝ አልታዘዝ ይለኝ ጀምሯል። ጎንበስ ብዬ ሰብሊን አየኋት። እንባዋ እየወረደ ነበር። መለስ ብዬ አየሁት። ከአንድ ትከሻው ዝንብል ብሎ ያችን መከረኛ ሻርፑን ደረቱ ላይ ለጥፎ ያለቅሳል። ተንደርድሬ ሄጄ አቀፌው የሆነ ቃል ተንፍሼ ለማጽናናት ፈልጌ ነበር፣ ግን የማጽናናበት ቃል አጣሁ። ቃል የማይጠግነው የልብ ስብራት። ራሴን ግን የተበደሉ ነፍሶች ዋጋቸው በሰማይ ነው ብዬ አጽናናው። ጥቂት ብርታት ሆነኝ። እውነትም ለካ ሰው ቅርብ ያለውን ሲያጣ ነው የሩቁን ነገር ተስፋ የሚያደርገው። ለአብርሃም መጽናኛ ቃል ፈጽሞ የሚገኝለት አልመስለኝ አለ። የምንወደውን ሰው ማጣታችን አንድ ህመም ሆኖ ሳለ ያጣንበት መንገድ መግፋት ህመማችንን የማይድን ቁስል ያደርገዋል። አንድ ነገር መጥቶ እህትህን ይነጥቀሃል የተባልኩ ይመስል ሰብሊን እጇን አጥብቄ ይዤ ወደ ገበያ እንደሚወስዱት በግ እየተጓተትኩ መሬት እያየው ወደ ቤቴ ለመሄድ መራመድ ጀመርኩ። አጠገቡ ስደርስ ምን እንዳስቆመኝ አላውቅም። ቁም ያየሁት ሁኔታው ያሳዝናል። ያችን ነጭ ሻርፕ ከበፊቱ ይበልጥ አጥብቆ ይዟታል። አያያዙ ሊነጥቀው የሚታገል አካል ያለ ነው የሚመስለው። ሰብሊ እጇን አጥብቄ ይዣት ኑሮ እጅን አሳመምከኝ ልቀቀኝ አለችኝ። ሰብሊን ስታወራ ሰምቷት ነው መሰል እንደተንበረከከ ቀና ብሎ አየን። አይኑን እኛ ላይ እንዳሳረፈ በተደበላለቀ ስሜት ውስጥ ሆኖ
ትኩረቱን ሳይነቅል አንዳች በሚጨንቅ በሚጠባ አስተያየት አተኩሮ ተመለከተን። አይኑን ከኛ ላይ ሳይነቅል ተንበርክኮ ከነበረበት ቀስ ብሎ ተነሳ። ሁኔታው የሚያስፈራ ነው። ቢሆንም አልፈራሁትም። አእምሮዬ ክፉ ነገር ያሳስበኝ ጀመር። እህቱን ከደፈሩት ከአንድ ወንድ ጋር ተመሳሳይበት ሊያንቀኝ ይሆን ብዬ ላፍታ ተሸበርኩ። ለምን ከአንዱ ጋር አይደለም ከአራቱም ጋር አልመሳሰልበትም? አልሸሽም። እኔን አንቆ ከዓመታት ህመሙ የሚፈወስ ከሆነ አልሸሽም። የፈለገውን ያድርግ፣ እንደፈለገ ይሁን። ሰብሊ እንደ ልማዷ ልብሴን ጥብቅ አድርጋ ይዛ ተለጠፈችብኝ። ስትፈራ እንደምታደርገው አይኖቿን እያንከራተተቻቸው አጠገባችን ደርሶ አንዳች ነገር ለመናገር ፈልጎ ግን ከአንደበቱ አልወጣ ብሎት እያማጠ ነው። ከንፈሮቹ ብቻ ትንሽ ትንሽ ይንቀሳቀሳሉ። የማይጮት ጮት አተኩሮ እየተመለከተን አይኖቹ በእንባ ቀረሩ። ይበልጥ ወደኛ ይጠጋን ጀመር። ምን ያህል አቅም እንዳነሰው ያወቅኩት አንድ እግሩን ለማንሳት ስንት ጊዜ እንደሚታገል ሳይሆን ነው። ታግሎት እንኳን በቅጡ አይነሳለትም። እየጓተተ ነው የሚጠጋን። በእንባ የታጀበው በናፍቆት የተንቀለቀለ ባለማመን የጋለ እንደ ሰማይ ብልጭታ ለቅጽበት ብልጭ ብሎ የሚጠፋ ፈገግታ ፈገግ አለ። እየተጠጋን በመጣ ቁጥር አተኩሮ የሚመለከተው ሰብሊን ነው። አተኩሮ ሲመለከታት ይቆይና እኔን ላፍታ ያህል አየት ያደርገኛል። ሰብሊን ከጀርባ ያዝርኳትና እኔን ፊት ለፊት ሰጠሁት። ከስንት መቃተት በኋላ ካንደበቱ ቃላቶች ወጡ። ብሌኔ፣ የኔ ብሌን፣ የኔ ብሌን። ድምፁ ተቆራረጠ። ግራ አጋባኝ። ብሌንን ከሞት ያስነሱልሃል የተባለ ይመስል ሁኔታዎቹ ድምፁ የመማጽን አይነት ነበር። የኔ ብሌን፣ ቁርጥ እሷን ነው የምትመስለው። የኔ ብሌን። ሰብሊ ጎትታኝ ወደ ኋላ ፈገፈግን። እጆቹን ዘርግቶ እባክህ አትጨክንብኝ፣ ወንድሟ ነህ፣ አባቷ ነህ፣ ምኗም ሁን ብቻ አትጨክንብኝ፣ እባክሽ አትጨክኝብኝ። አንዴ ብቻ እጆችሽን ልንካቸው፣ አንዴ ብቻ ልቀፍሽ፣ አንዴ ብቻ እያለ በሐዘንና በእንባ እየተንዘረዘረ ተማጸንን። ልጅቷ ሰብሊን ስታያት ለምን በዛ ልክ ለምን እንደደነገጠች አሁን ገባኝ። የምጎዳሽ መስሎሽ ነው? እንዴት አንቺን እጎዳሻለሁ? አምላክህን ባንቺ ውስጥ አሳይቶኝ እንዴት እጎዳሻለሁ? ልጉዳሽ ብለስ አይደለም ሰው የምጎዳበት ከራሴ ላይ ያለው ትቢያ የማራገፍበት አቅም የለኝም እና እባክሽ አትጨክኝብኝ እያለም ሰብሊን ሲማጽናት ዝም ከማለት ውጭ የማድረገውን አጣው። መቆም አቅቶት ተንበረከከ። ድምፁ እየደከመ ነበር። ሰብሊ አልፋኝ በቀስታ ወደሱ ትጠጋው ጀመር። የእርምጃዎቿ ጥንቃቄ ፈንጂ አምካኝ ያስመስላታል። አውቃለሁ ፈርታለች። መለስ ብላ ስታየኝ አይኖቿ ፍርሃቷን ነግረውኛል። ግን ወደሱ እየቀረበች ነው። አዘኔታ ፍርሃትን እንደሚበልጠው የገባኝ አሁን ነው። ወደሱ ስትቀርብ ፊቱ ፈካ። እጇን ዘረጋችለት። ተቀብሎ በስስት እጇን ዳበሳት። ቃል አልተነፈሰም። መዳሰስ ብቻ። መዳፏን በየተራ ስሞ ጉንጮቿን፣ ግንባሯን፣ አይኖቿን እየደጋገመ ሳመ። አልጠገባትም። እጇን ደረቱ ላይ አድርጎ አጥብቆ ያዘ። ልብ ላይ እንደ ቀትር እሳት የሚንቀለቀል ናፍቆትን እያቀዘዘ መስሎ ተሰማኝ። ሰብሊን ባለማመን 10 ጊዜ እያየ 10 ጊዜ ያቅፋታል። አልጠገባትም። ሰብሊ ከተንበረከከበት እንዲነሳ እጁን ስትጎትተው በራሱ ፍቃድ ተነስቶ ቆመ። ታሪኩን የነገረችንም ልጅ መታ አጠገባችን ቆመች። በሐዘኔታ ተመለከታት። ሲቃዩ እያሰቃያት እንደሆነ ገብቶታል መሰል። መቅዲ አለ። አቤት አለች። የሰማችውን ድምፅ አላመነችም። ፈጣሪ ሆይ ስሜን ጠራው፣ ተመስገን። እኔ እኮ እኔንም ስሜም የጠፋውብ ነበር የመሰለኝ አለች። ባለማመንና በፍርሃት ስታመነታ ቆይታ ዘላ ተጠመጠመችበት። ሰብሊን እያሳያት ብሌኔን አትመስልም አላት። አየት አድርጋት በአዎንታ ራሷን ነቀነቀች። ሁኔታው ከእህቱ ጋር የምትመሳሰል ልጅ
ያገኘ ሳይሆን እህቱ ከመቃብር ተነስታ ያገኛትን የሚመስለው ፍጹም ተረጋግቷል። አቤት ፈጣሪ ታምር አልኩ። የሰብሊ መዳፎቿ የልብ ቁስል የጠገኑ የተረበሸን አእምሮ ያረጋጋ እቅፍ ነው። ዓለም ላይ ካሉ መድኃኒቶች ሁሉ እቅፏና መዳፏ የበለጠ ፈዋሽ መስሎ ታየኝ። በሳምንቱ እሑድ ከሰብሊ ጋር ቤተክርስቲያን ሄድን። አብርሃምና መቅደስ አንድ ጥግ ጧፍ እያበሩ አየዋቸው። ለሰብሊ ያሳየዋት ሂዳ ተቀላቀለቻቸው። አቀፋት። ፈጽሞ የተረጋጋ ሰው ሆኗል። ከጥቂት ቀናት በኋላ ሙሉ ለሙሉ ሰብሊ ውሏና አብርሃም ቤት ሆነ። አመሻሽ ላይ ቤት ድረስ የሚሸኛት አብርሃም ራሱ ነው። እንደ ቅርብ ቤተሰብ ተቀራረብን። በመጠኑም ቢሆን የተረጋጋና ደስተኛ የሆነ ይመስላል። አለባበሱ ተቀይሯል። ጸጉሩና ጺሙ በቅጡ ተከርክመዋል። ግን ያችን ሻርፕ ዛሬም ካንገቱ ላይ አልለያትም። ሁሌም አብረዋለች።